ሰላም፣ ፍጹም ሀበሻ ነኝ። ዛሬ ስለ ማይኮች እናወራለን። ማይኮች የራሳቸው ሀሳብ፣ የራሳቸው እውቀት፣ የራሳቸው ድምፅ የላቸውም። ማይኮች ብዙ ጊዜ የሚታወቁበት አንድ ሰው ሲናገር የዛንን ሰው ድምፅ አጉልተው ለሌላው ሰው ማድረስ ወይም ማሰማት ነው ወይም ማስተጋባት ነው። ማይኮች በዚህ ይታወቃሉ። በሀገራችንም ብዙ ወጣቶች አላችሁ። አንድ አካል ሲናገር ድምፅ የምታስተጋቡ፣ ሲስል ሲያነጥስ ሳይቀር እንኳን የምተረጉሙ አላችሁ። አንድ ሰው ሲናገር ድምፅ በማስተጋባት የምትታወቁ፣ ሲያነጥስ የምትተረጉሙ፣ ሲስል የምትተረጉሙ ማይክ የሆናችሁ የራሳችሁን የሆነ ነገር ማትጠቀሙ፣ የራሳችሁን እውቀት ማትጠቀሙ፣ የራሳችሁን ሀሳብ ማትጠቀሙ፣ ልክ እንደ ማይክ ታንቃችሁ በሆነ ነገር ተይዛችሁ የዛንን ሰው ስትተረጉሙ፣ የዛንን ሰው ድምፅ ስታስተጋቡ የምትኖሩ። ማይክ አንገቷን ታንቃ ተይዛ ያ ሰው ሲናገር አጉልቶ ወደ ማህበረሰቡ ያስተጋባል። ምክንያታዊ ትውልድ እንሆን። የራሳችን እውቀት፣ የራሳችን ሀሳብ እንጠቀም። ሰላማዊ ሰው ሁኑ። ምክንያታዊ ትውልድ ሁኑ። ፍጹም ሀበሻ ነኝ። በድጋሚ እንገናኛለን። ሰላማችሁ ይብዛ።